ቆንጂት የማን ምን ሆንሽ? ቆንጂት ውዷ እህቴ ምናምን እንዳትለኝ አላልኩም? ለምን? ወይ ተንኩል ስታስብ ወይ የሆነ ነገር ስትፈልግ ነው እንደዛ የምትለኝ። እስቲ ዛሬ በፍቅር ሻይ ጠጥተን እንመለስ። ማርያም ሽንኩርቱን አስቀምጬ ልምጣሽ። ስማኝ እኔ ብር አልያዝኩም። አንተ ነሽ የምትከፍለው? ችግር የለውም ባክሽ። ሻይ ለመጠጣት አይደለም እንዴ? ግን ምንም አስበህ አይደለም። መመለስ ትችያለሽ። አረ እመጣለሁ። እሺ ይቅርታ። የኔ ቆንጆ ሰላም እህቴ፣ እዚህ ድረስ ለሸኘሽኝ በእኔና በፍቅረኛዬ ስም በጣም ነው የምናመሰግነው። እንዴ ሻይስ ቤት አፍልተሽ እየደጋገምሽ ጠጪ ነው። ማርያምን ደሃ መናጤ ነው። እሺ ምንም አይጠቅምሽም። እሺ እስከመቼ አንተ ሸኘሁኝ እንደምቀር አሳያለሁ። ማርያምን ከቤ ሰራልሃል። ወንድሜ አትጥሪኝ። ቆይ ግን አንተ አለብዛው ምን አልሽ? ከሆነ እኮ 3 ቀን ሆነ። 3 ቀን? ለምን 3 ዓመት አይሆነን? ኧረ እባክህ በቃ ይቅርታ። ኧረ እባክሽ እንደዛ እየተጫወትሽብኝ ይቅርታ ትያለሽ እንዴ? ኧረ እባክህ አንተ እንደዛ ያንገላታኝ እኔ ምን አልኩ? እንጃልሽ። እሺ ታረቅና የቆሸሹትን ልብሶችን ሁሉንም አጥብልሃለሁ። እውነት? የምን ሁሉንም አጥብልሃለሁ። እንደዛ ከሆነ ታርቀናል። እኔ ደግሞ ካርድ ገዛልሻለሁ። አንተ በሽኛ የማላ አትጩይ እባክሽ። እንዴት ነው? አምሮብኛል። የልቴን ነው እንዴት አለብኝ? ፍቅረኛ ጋር ነው? አይ ካንቺ ጋር። ምን አገባሽ ከማንም ጋር ሲሆን? አሁን ጥያቄው አምሮብኛል አላማረብኝም? ውይ አላማረብህ። ድሮስ አንቺን መጠየቄ ደህና ሰው መስለሽ? ቢያምርብህ እኮ አምሮብሃል አለው። አያስከፍል ግን አላማረብህ። አላማረብኝም። አንቺም እንደሚያስፈልግሽ እኔ ነኝ የማውቀው። አሁንስ ትንሽ ብቻ አምሮብሃል። ትንሽ ብቻ? አሁንስ 50% አምሮብሃል። 50% ትላለች እንዴ? አሁንስ 100% አምሮብሃል የኔ ውድ ወንድም። እና ያምራል አልቀይረው። ሲጀመር ቅድምም ስቀልድ ነው እንጂ በጣም ነው ያማረብህ የኔ ሸበላ፣ የኔ ውድ እህት። ለዚህ ንግግርሽ ነይ አካውንትሽን ንገሪ። 1072 ግን እኮ ስለማልወጣ ይሄንን ጨምር አስገባልኝ። ዛሬ እኮ አልወጣም። 1072 ቻው። ደፋር ማለት እንዴ? ብሩ ያው ትራንስፈር ለማድረግ ሲስተሙ አይሰራም። ምንም ላደርግሽ አልችልም። ብሩ ስላለች እንዴ? ቀልደኛ። ቻው ሄቢ። ቆይ አሳያለሁ፣ ትመለሳታለሽ። እንደውም አላማረብህ ግን ሲስጠላ እግዚአብሔር እኔ እንድፍት ያርገኝ። ምን አጣርቼ አልሰማሁሽም። እስቲ ድገሚ። እንዴ አባቴ አምላክ ድፍት አድርጎ ያስቀር። ወይዘሮ ሃና አዶ ዝጌና ወየትባና ሀባና ምን ያስገልፍጣል? ትወጂኛለሽ? ወንድሜ መሆኑን ወሰው እንዴ? ምን አልሽ? ትሰማኛለህ? እዚህ ምድር ላይ እኔ እና አንተ ብቻ እንኳን ብንቀር መቼም ልወድህ አልችልም። እሺ ኧረ አትሰክሽኝ በእናትሽ። እዛው ተሰባብረ በቀረ ብሰበርማ ባለኝ ገንዘብ ፈታ ብዬ መታከም እችላለሁ። ድንቄስ መታከም ብሩስ ከየት መጥቶ? ሀብታም ቤት ላይ ተጫውቼ ባገኘሁት ገንዘብ ነዋ። ምንድነው ደግሞ? ሀብታም ቤት ማርያ፣ ስነ ስርዓት ይኑርሽ። ነይ ተመለሺ፣ ነይ ተመለሺ።